ሰላም እንዴት ናችሁ? ዛሬ የማሳያችሁ ዩቲዩብ ሪስትሪክሽን ቪዲዮዋችሁ አለው ወይስ የለውም የሚለውም በቀላሉ በስልካችሁ ላይ ሆናችሁ ያለምንም ላፕቶፕ እና ኮምፒውተር ሳትጠቀሙ በስልካችሁ ላይ ቪዲዮዋችሁ ሪስትሪክሽን እንዳለበትና እንደሌለበት አሳያችኋለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ አሪፍ ጠቃሚ ነገሮችን መከታተል ትችላላችሁ። ዩቲዩብ ሪስትሪክሽን ምንድን ነው? በመጀመሪያ ዩቲዩብ ሪስትሪክሽን ማለት ቪዲዮዋችሁ የኮፒራይት መብት ያለው ማለት ነው። የኮፒራይት መብት ብቻ ሳይሆን ለምሳሌ ሰዎችን መብት የሚጥስም ሊሆን ይችላል። የተለያዩ አይነት ሪስትሪክሽኖች በሁለት ይከፈላሉ። አንደኛው ኮፒራይት ሪስትሪክሽን ነው። ሁለተኛው ኮሚኒቲ ጋይድላይንስ ሪስትሪክሽን ነው። ይህ ማለት የሰዎችን መብት መጣስ ማለት ነው እና ኮፒራይት ደግሞ የሰዎችን ቪዲዮ ደግሞ ፖስት ማድረግ ማለት ነው። ሪስትሪክሽን ቪዲዮአችሁ አለው ወይስ የለውም የሚለውን ብዙ ጊዜ ሰዎች የሚያውቁት በላፕቶፕ ላይ እና በኮምፒውተር ላይ ነው እንደሚሰራ የሚያውቁት። እኔ ግን ዛሬ የማሳያችሁ በስልካችሁ ላይ ምንም ሳትደክሙ ሪስትሪክሽን አለው ወይስ የለውም የሚለው ማየት ትችላላችሁ። በአፕሊኬሽን ዩቲዩብ አፕሊኬሽን ላይ ሪስትሪክሽን ማየት አትችሉም፣ የለውም፣ እዛ ላይ አያሳያችሁም። ስለዚህ ምንድን ነው የምታደርጉት? ስልካችሁ ላይ ትሄዱና ፕሌይ ስቶር ላይ ዩቲዩብ ስቱዲዮ ብላችሁ ትጽፋላችሁ። በጣም ቀላል ነው። ምንድን ነው የምጽፉት? ዩቲዩብ ስቱዲዮ ብላችሁ ትጽፋላችሁ። እንደዚህ ይመጣላችኋል። እኔ ዳውንሎድ ስላደረግኩትኝ እናንተ ዳውንሎድ አድርጉት። ከዛ ምንድን ነው የሚያስፈልጋችሁ? ጥቂት ነገር ልንገራችሁ። ሎጊን ኢንፎርሜሽን አላችሁ አይደል? የዩቲዩብ ቀላል ነው። በቃ እሱን አስገቡት። እሱን ካስገባችሁ በኋላ በነገራችን ላይ ዩቲዩብ ስቱዲዮ ምን ጥቅም አለው መሰላችሁ? አንደኛ ገንዘብ ምን ያህል አግኝታችኋል ቪዲዮአችሁ ላይ፣ ቪዲዮአችሁ ለገንዘብ ብቁ ነው ወይ፣ ምን ያህል ቪወር ያስፈልጋችኋል፣ ምን ያህል ቪወር ይቀራችኋል፣ ምን ያህል ብር ሰርታችኋል የሚለውን ሁሉ ለመከታተል ዩቲዩብ ስቱዲዮ በጣም ቆንጆ ነው እና አፕሊኬሽኑን ከፕሌይ ስቶር ላይ ዳውንሎድ አድርጉት። እሱ ላይ ዳውንሎድ ካደረጋችሁት በጣም ወሳኝ የሆኑ ለምሳሌ ሪስትሪክሽን ነክ ነገሮች እንዳሉና እንደሌሉ በዚህ ላይ ማየት ትችላላችሁ። እኔ ኦልሬዲ ዳውንሎድ ስላደረኩት ቀጥታ ከፍተዋለሁ። እንደዚህ ከከፈታችሁ በኋላ ይቅርታ ወደዛ ጋር ላርገው የመቅጃ ምልክቱን። ኦኬ፣ እዚህ ጋር ከላይ ጫፉ ላይ የዩቲዩብ እንደዚህ ፕሮፋይላችሁን ክሊክ ታደርጉታላችሁ። በጣም ቀላል ነው። ፕሮፋይላችሁን ሎጊን ካላችሁ በኋላ ክሊክ አድርጋችሁ ከስሩ አካውንት ስታተስ የሚላለ አካውንት ስታተስ የሚለውን ትነኩታላችሁ። በጣም ቀላል ነው። አያችሁት? አካውንት ስታተስ የሚለውን ትነኩትና ቆይችኛዋን ወደዚህ ላድርግላችሁ። ኦኬ፣ ቻናል ቫዮሌሽን የሚላለ አሁን እዚህ ጋር ነው ዋናው ነገር ያለው። ቻናል ቫዮሌሽን የሚለውን ትነኩታላችሁ። እዚህ ላይ ኮፒራይት ሪስትሪክሽን የሚላለ ወይም ኮፒራይት ስትራይክ የሚላለ፣ ሁለተኛው ኮሚኒቲ ጋይድላይንስ ስትራይክስ የሚላለ። አሁን ቪዲዮአችሁ ኮፒራይት ለምሳሌ አንድ ሰው ሙዚቃ ጋር የተያዘ ነገር ቪዲዮ ፖስት ቢያደርግ ባለቤትነቱ በዩቲዩብ ላይ ስትራይክ የተደረገ ኮፒራይት የሆነ ከሆነ እዚህ ጋር ነን የሚል አይመጣላችሁም። ስለዚህ ይህን ክሊክ ስታደርጉት you are all set here ይላል። አሁን ምን ማለት ነው? ከኮፒራይት ነፃ ነው ማለት ነው። ኦኬ፣ ኮፒራይት ምናምን ነገር የለውም፣ ነፃ ነው ማለት ነው። አሁን በነገራችን ላይ ዩቲዩብ ቪዲዮ አፕሎድ ስታደርጉ ከታች ኤአይ የሚል አለ፣ ኤአይ ሞዴሬተር የሚል አለ። እሷን ብዙ ሰዎች አያውቋትም። ኤአይ ሞዴሬተር የሚለውን የስ ብላችሁ ክሊክ አድርጉት ልክ አፕሎድ ስታደርጉ። ለምን መሰላችሁ? ጠቀሜታው ምንድን ነው? ኤአይ ሞዴሬተሩ ቪዲዮአችሁን አፕሎድ ካደረጋችሁ በኋላ ኮፒራይት ካለው ብዙ ሳትደክሙ ዩቲዩባችሁ ላይ ቪዲዮአችሁ ቆይቶ ስትራይክ ይመጣል። አንዳንዴ ቆይቶ ማለት ነው። ስትራይክ እንዳይመጣላችሁ ኤአይ ሞዴሬተር በዩቲዩብ ላይ የተገጠመ ኤአይ አለ። እሱን ከመረጣችሁ ራሱ ኮፒራይት ካለው ምልክት ይሰጣችኋል። ወይም ብሎክ አርጎት ይላችኋል፣ ወይም ዲሌት አርጎት ይላችኋል።
ከየት ቦታ የእናንተ አይነት ቪዲዮ ባለቤትነቱ ከየት እንደመጣ ይዘረዝርላችኋል። ኤአይ ሞዴሬተር የሚባል አፕሎድ የመጨረሻው ክፍል ላይ አለ በአፕሊኬሽኑ። እሱም ብትጠቀሙ የበለጠ አሪፍ ነው። ግን ከዛ ሁሉ አልፎ ደግሞ ቪዲዮአችሁ ስትራይክ አለ ወይስ የለውም የሚለውን ለማወቅ እንዳልኳችሁ እንደዚህ ትገቡና ኮፒራይት ስትራይክ የሚለው ላይ ስትነኩት ነን ካለ ምንም ስትራይክ የለባችሁ ማለት ነው። እኔ ጋር ምንም አይነት ስትራይክ የለም ቼክ ስለማደርገው። ሁለተኛው ኮሚኒቲ ጋይድላይንስ ስትራይክ የሚባለው ነው። እሱ እንደነገርኳችሁ ለምሳሌ ህጻናት መብት፣ ለምሳሌ ሰዎችን ክብር የሚነካ ስድብ ነክ ነገር ከሆነ ወይም ደግሞ የሆነ ላይክ ገብቷችኋል አይደለ ከመብት ጋር የተያያዘ ነገር ከሆነ ባለቤትነት ካለው የሚናገረውን ተናጋሪ ወይም ሰዎችን መብት የሚነካ ከሆነ ኮሚኒቲ ጋይድላይንስ ይመጣባቸዋል። ስለዚህ ነን የሚል ከሆነ አካውንታችሁ 100% ከኮፒራይት ስትራይክ ነፃ ነው። ስለዚህ ገንዘብ መስራት ትችላላችሁ ማለት ነው። በዚህ በቀላሉ መንገድ ቪዲዮአችሁ ኮፒራይት መሆኑን አለመሆኑ ማወቅ ትችላላችሁ። ካበዛው ካረዘምኩኝ በጣም ይቅርታ። ቻናሌ አዲስ ከሆናችሁ ፎሎ አድርጉኝ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። አመሰግናለሁኝ። መልካም ቀን